ህወሓት ምን እያሰበ ነው? ምንስ ይፈልጋል? ከሻዕቢያ ጋር የፈጸመው ያልተቀደሰ ጋብቻስ የት ድረስ ይጓዝ ይሆን? ህወሓትና ሻዕቢያ ዞሮ የገጠሙ መስለዋል። ህወሓት ዕድሜ ዘመኑን ከባጀበት የጥፋት መንገድ ሳይመለስ አሁንም የኃይል አማራጭን ይሁነኝ ብሎ የሙጥኝ ብሎ ይዞታል። የአዛውንቶቹ ስብስብ ከሀገር ውስጥ ነፍጥ አንጋቢ ኃይሎች አልፎ ጠላቴ ሲለው ከነበረው ሻዕቢያ ጋር ከ30 ዓመታት በኋላ ጥምረት ፈጥሮ ይንቀሳቀስ ይዟል። ሰላምን ክሽፈት፣ ድርድርን ሽንፈት አድርጎ የሚቆጥረው ቡድን አንዳች መላመታ እንዲሁ ብሎ ከበረሃ አጋሩ ጋር ሲገጥም ምንን ተስፋ አድርጎ ነው? በዚህ እኩይ ዓላማን ባነገቡ ኃይሎችና ስብስባቸው ምን ይጠበቃል? የኢትዮጵያ መንግስት በሀገር ውስጥ ከታጠቁ ኃይሎች ጋር ከገባበት ግጭት በተጨማሪ ሀገሪቱን የባህር በር ባለቤት ለማድረግ የሚጓዘው ሂደት ምን ፈተና ይጠብቋል? የህወሓት ቀጣይ ዕጣ ፈንታስ ምን ይሆናል? እነዚህን ጥያቄዎች ይዘን እንጓዛለን። አብራችሁን ቆዩ። ከ1966ቱ አብዮት ዋዜማ እስካሁን የቀንዱ ፖለቲካ ውስጥ ይብዛ ሚነስ ሚና ነበረው። አጥፊም ሆኗል፣ አልሚም ተደርጎ ተስሏል። 27 ዓመት የ4 ኪሎን ዙፋን ተቆጣጥሮ ሀገር መራ። ሀገር አሁንም ለምትገኝበት መከራም የራሱን የመሰረት ጡብ አስቀመጠም። በ66ቱ አብዮት ዘመናት ተጠንስሶ ሀገር እስከ መምራት የደረሰው ድርጅት በተለይ ከመሪው መለስ ዜናዊ ህልፈት በኋላ ሞገሱ የተገፈፈና ህብረት የሌለው መስሎ መታየቱ አልቀረም። የሚጋረጡበትን ፈተናዎች እንደ ወትሮ መመከት የማይችል አቅም አልባ ሆኗል። በዚህ ጊዜ የ2010 የለውጥ ነፋስ መንፈስ ሲጀምር ጉዞ ሁሉ የእውር ድንብር ይመስል ነበር። በመላ ሀገሪቱ በተለይም በኦሮሚያና በአማራ አካባቢዎች የተነሳው ዘርፈ ብዙ ህዝባዊ አመፅ የማዕከላዊ መንግስት የበላይነቱ ማብቂያ የደረሰ እንደነበር አመላካች ሆኖ አለፈ። ኢህአዴግም ውስጣዊ አንድነቱን አጥቶ ከውስጡ ሌላ የለውጥ ኃይል እየወለደ ነበር። ያ የለውጥ ኃይል ጠቅላይ ሚኒስትር አብይ አህመድን ጨምሮ አዲሱ አመራር ወደ ስልጣን ያመጣ ሆነ። ለውጡ ይዞ ከመጣቸው አበይት ጉዳዮች መሃል ደግሞ ለ27 ዓመታት የአራት ክልላዊ ድርጅቶች ሌሎች አጋር ፓርቲዎች ትብብር ወደ አንድ ወጥ ውህድ ፓርቲ የማምጣት ሂደት ነበር። አንጋፋው ግንባር ኢህአዴግ ወደ ብልጽግና ፓርቲ አድጎ እውን ለመሆን ጉዞ ሲጀምር በግንባር ቀደምትነት የተቃወመው ህወሓት ነበር። የኢህአዴግ ስራ አስፈጻሚ ኮሚቴ ተሰብስቦ ይህን ለማጽደቅ በሄደበት ሂደት ህወሓት ይሁንታውን ነፈገው። ይህ ደግሞ በማዕከላዊ መንግስትና በህወሓት መካከል የነበረውን መቃቃር ይበልጥ እያናረው መጥቷል። ብዙ አስከፊ ምዕራፎችን የገለጠው ጥቅምት 24 እስኪመጣ ድረስም የነበረው የቃላት መወራወር ትከሻ የመለካካት ያህል ሆኖ ወደ መዕለ ያፈገፈገው ቡድን በፌዴራል መንግስቱ ላይ እስቲ ሞክሩን የሚል ዛቻ መሳይ የቃለም የተግባር እንቅስቃሴዎች ላይ የተሳተፈ ቀጠለም። ሳይቀድሞኝ ልቅደማቸው በሚልም ጥቅምት 24 በሰሜን እዝ ላይ ያን አስከፊ ጦርነት ያዋለደውን ጥቃት ፈጸመ። ከዛ አስቀድሞ በፌዴራል መንግስቱ ተሞክሮ የነበረው ያን ኃይል ከዛ አካባቢ የማንቀሳቀስ ሙከራ በተለያዩ ምክንያቶች ሳይሳካ ቀርቶ ነበር። ያን የሀገር ዳር ሲጠብቅ ለ20 ዓመታት በቀበሮ ጉድጓድ ያሳለፈ ኃይል ወዴት ልትሄዱብን ተብሎ በልመና በምልጃ መንገድ በመስጋትም እንዲቆይ ከተደረገ በኋላ ጥቅምት 24 የሆነው ሆነ። 2 ዓመታት የአስከፊ ጦርነት ከተካሄደ በኋላ ሌላ ጥቅምት 2 ዓመቱን ቆጥሮ ሲመጣ ብዙን ተስፋ የፈነጠቀ ተስፋ ከወደ ፕሪቶሪያ ተሰማ። ደም አፋሳሹንና እልህ አስጨራሹን ጦርነት እልባት ሊሰጥ ይችላል የተባለለት ስምምነት ሲፈረም ብዙዎች ከፍ ያለ ተስፋን አሳድሮ ነበር። ወዳጅ ከናፈቀው ዳግመኛ ሊገናኝ ሰላም ሊናኝ ንግድ ሊሳለጥ ነውና ኢኮኖሚም ሊንቀሳቀስ ነውና ደስታ አድሮ ነበር በብዙዎች ዘንድ። ያ ደስታ ውሎ ያድር ይሆን? ተስፋውስ እውን ሆኖ በዘላቂነትም ይከረም ይሆን የሚለው ምላሽ የተቀመጠለት ጥያቄ አልነበረም። ጉዞ ተጀምሮ ወዳጅ ከወዳጅ ቢገናኝም ተቋርጦ የነበሩ እንቅስቃሴዎች ቢቀጥሉም ሁሉም ነገር ድፍንፍን ያለ ነበር። አዲስ ጊዜያዊ አስተዳደርም ተቋቋመ። በህወሓት አንጋፋ አመራሮች ዘንድ እርስ በርስ የተፈጠረው የስልጣን ሽኩቻ ግን ክልሉን ከገባበት ቀውስ የማውጣት ምንም ፍላጎት የሌላቸው አስመስሏል። መወነጃጀሉ በርትቶ ስም ማጥፋቱ አይሎ በጠቅላይ ሚኒስተሩ ተሹሞ የነበሩት የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳን ጨምሮ ከፓርቲው የማገድ አልፎም በከተማ ውስጥ እንቅስቃሴ ከስልጣን የማስወገድ ሙከራ ሲደረግ ጉዳዩ ወደ ከፋ ደረጃ መሸጋገሩን አመላካች ሆነ። ያኔ ጌታቸው ረዳ ወደ አዲስ አበባ መጥቶ በሸራተን አዲስ ሆቴል በሰጡት መግለጫ የጉዳዩ መካረር ጫፍ ነክቶ እርሳቸውን ከስልጣን የማስወገዱ ፍላጎት አይሎ ለማፈን አሊያም ከዛ የከፋ እርምጃ ሊወሰድባቸው ተቃርቦ እንደነበር ተናገሩ። አዛውንቱ የነደብረ ጽዮን ቡድን 50 ዓመታት ያለፈው የፖለቲካ ቆይታው ያላስተማረው ለዲሞክራሲያዊ መስተጋብርና በሰላማዊ መንገድ ችግርን የመፍታት ባህል መዋህድ እንደተሳነው ዳግም የታየበት አጋጣሚ ሆኖ አለፈ። ከዚህ የህወሓት አንጋፋ ክፍል ተደጋጋሚ እነርሱን ይተዋቸውና የእኛን ይሾሙ ተማጽኖዎች እንደነበሩ ሲነገር ቆይቷል። ህዝቡ ከተጋረጠበት አደጋና ችግር በላይ የእነርሱን በስልጣን ላይ መቆየት
አበይት ጉዳያቸው ሆኖ መገኘቱ ግን አሁንም ከስተታቸው የመማር ፍላጎት እንዳላደረባቸው አመላካች ነበር። ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ሁለተኛው ፕሬዝዳንት ሆኖ በጠቅላይ ሚኒስትሩ ተሾሙ። አሁንም ተስፋ ነበር። የእርስ በርስ ጦርነቱ ህዝቡ ላይ ያስከተለውን ችግር ቀልብሶ ለሰላምና ለዘላቂ አብሮነት ይተጋሉ የሚለው ተስፋ አልተሟጠጠም ነበር። ሆኖም ህልውናው ያከተመ የመጣው ህወሓት ስህተቱን የማረም የተዛቡትን የማስተካከል ህዝቡንም የመካስ ፍላጎት እንደሌለው ያመላከተው ሂደት ቀጥሎም አልፎም በሌሎች ክልሎች ጋር ከሚንቀሳቀሱ ታጣቂ ኃይሎች ጋር ጥምረት ፈጥሮ እየተጓዘ እንደሆነ በሐሜት ደረጃም በግልጫም መታየቱን ቀጥሏል። ይህ የአብሮነት እንቅስቃሴ በተለያዩ ክልሎች ባሉት ኃይሎች ሳይገደብ ሻዕቢያንም ድረስልኝ እያለው ያለው ይመስላል። ጥንትም ሆነ ዛሬ ከኢትዮጵያ ጋር ተለይቶ ያልተለየው ሻዕቢያ እኩያን ዞሮ ይገጥማሉና አብረን እንስራ ተባብለዋል። ከሳምንታት በፊት መቀለ ላይ የነበሩት እንቅስቃሴዎች ይህን ጉዳይ አረጋጋጭ እንደነበሩ ተነግሯል። ሁለቱ ኃይሎች ከጫካ ትጥቅ ትግል ወደ ጀመረ በኋላም ወደ ቀጠለ ወዳጅነታቸውም ተመልሰዋል። በተለይም ከባለፈው ሳምንት ጀምሮ የነበረው እንቅስቃሴ የከተማ እንቅስቃሴዎችን ጭምር በጋራ እስከ መስራት የደረሰ ስምምነት የተተገበረበት ነው ተብሏል። የደንብ ልብስን መጠቀም ያካተተ እንደሆነም ነው የተነገረው። ህወሓት በመላው የትግራይ ከተሞች ከምሽቱ 4 ሰዓት ጀምሮ የከተማውን እንቅስቃሴ የሚቆጣጠሩ የሻዕቢያ ደንብ ልብስ ያደረጉ ብቻ እንዲሆኑ ከዛሬ ጀምሮ በሻዕቢያ ተወስነዋል የሚሉ መረጃዎች እየወጡ መሆኑ ጥርጣሬውን ይበልጥ ያስረገጡ ሆኖ ነው ያለፉት። የብዙዎች የልብ ትርታ የኢትዮጵያ ኩራት የሆነው አንጋፋው የኢትዮጵያ አየር መንገድ ለቀናት ወደ ትግራይ ክልል ከተሞች ያደርግ የነበረውን በረራ ማቋረጡም ድንጋጤ ፈጥሮ ነበር። በዚህ የህወሓት ጸባጫሪ ድርጊት ምክንያት አየር መንገዱን ጨምሮ መሰል ተቋማት ከ3 ዓመት በፊት ወደ ነበረው ሂደት ቢመለሱ ምን ሊፈጠር ይችላል ብሎ ብዙዎች ስጋት አድሮባቸው ነበር። የጦርነትን አስከፊነት በወሬ ሳይሆን ኖሮ አይቶታልና፣ የሰላም ማጣትን ክፋት በወሬ ሳይሆን በተግባር ታዝበውታልና ያ ቀን እንዲመለስ ፈጽሞ አይሹም። እናም እንደያነው በለው ማለትን ምርጫቸው አላደረጉም። እናም አንተምተው እያሉ ነው። ጦርነት ምን በጀን ምን ሳተረፍን እያሉ ነው። ጦርነት ክፉ ነው። ነገን ያወሳስባል፣ ተስፋን ያጨልማል፣ ህዝብን ያለያያል። ሰውና ንብረትን ብቻ ሳይሆን ትውልድና እጣፈንታው ላይ ጭምር የማይሽር ቁስልን አሳርፎ መጪውን ነገ ያደበዝዛል። ሆኖም ያኔ የጦርነት ነጋሪት ሲጎስሙ የነበሩት ሁሉ ዛሬ ላይ ትላንት በነበሩበት ቦታቸው ላይ አይገኙም። መርሃቸው ሰይኖ ቱዋር ሆኗል። የትኛውም ጦርነት የረዘመውን ያክል ይርዘም፣ የፈጀውን ጊዜ ይፍጅ፣ የትኛውንም ጉዳት ያድርስ፣ ማብቂያው ድርድር ነውና እረፉ እያሉ ነው። የሚሆነው ከሆነ በኋላ ለንግግር ጠረጴዛ ከምትስቡ አሁን ስሜታችሁን ገታ አድርጋችሁ ህዝቡን ዘላቂ ጥቅሙን አስቀድማችሁ አድቡ እያላቸው ነው። ከ3 ዓመት በፊት የነበረው ሁነት በብዙ ተለውጧል። የተንሻፈፉ አመለካከቶች ታርቀዋል። እዛው የቀረው የህወሓት ስብስብ ነው። ከእኩይ ተግባሩ አልተመለሰም። ከዘመን ጋር ራሱን ዋሽቶ አልታደሰም። በህግ ቅቡልነቱን እያጣ ቢመጣም በአካል ህልው ነውና አልፈረሰም። ዛሬም አለ። ዛሬም ትላንት ጥቅሙን ባስከበረበት ችግር ያለውን በፈታበት የኃይል አማራጭ ዛሬንም እኖራለሁ ህልውናዬንም አስቀጥላለሁ ብሎ የተፍገመገመ ነው። አሁን ጥያቄው ምን ያህል ያስጉዛል የሚለው ይሆናል። ሰላማዊ አማራጮችን በሰጥቶ መቀበል መርህ መከተል ለህዝብ አይበጅም ወይ? ትርፋማም ውጤታማም አያደርግም ወይ? የሚሉትም ይከተላሉ። ህዝብ ብዙ ይጠብቃል። በሰላም ያለ ኮሽታ ሰርቶ መብላትን፣ ወጥቶ መግባትን፣ ወልዶ መሳምን፣ ዘርቶ መቃመን ይናፍቃል። የሁሉ ቁልፍ ግን የሁሉ መፍትሄ ግን ሰላም ነውና የሰላም በሮች ወለል ብሎ እንዲከፈቱ እየተጣራ ነው። ሰላም እያለ ነው። ወደ ሰላም እጃቸውን እንዲዘረጉ እየተጣራ ነው። በኦሮሚያም ሆነ በአማራ በሌሎች የሀገሪቱ አካባቢዎች ነፍጥ አንግበው የተንቀሳቀሱ ያሉ ኃይሎች በየጊዜው በከፊልም ቢሆን ከመንግስት ጋር የተደራደሩ ሰላማዊ አማራጭን ለመከተል ምሎ ወደ መደበኛ ህይወታቸው እየተመለሱ ነው። ወደዚህ መንገድ ያልመጡትም ወደዚህ የሰላም አማራጭ መምጣታቸው ትርፉ ብዙ ነውና እንዲመጡ ይጠበቃል። ሆኖም ህወሓት ከነዚህ በጫካ ካሉ አማጽያን ጋር አብሮ አልፎም ከሻዕቢያ ጋር የጀመረው የሁከት መንገድ ሊታረም የሚገባው እንደሆነ ተደጋጋሚ ሐሳቦች የተሰነዘሩ ነው። ከትላንት የጥፋት መንገዱ ሊማር ሊመከርና ሊገሰጽ ይገባል እየተባለ ነው። የኢትዮጵያ መንግስትም እወቁልኝ ብሏል። በተለይ ሻዕቢያ የተጓዘበት ያለው መንገድ የሀገርን ሉዓላዊነት የተጋፋ ነው ብሏል። በሀገር ውስጥ ከሚገኙ የጥፋት ኃይሎች ጋር በማበር የኢትዮጵያን ህጋዊና ታሪካዊ ዳር ድንበር ጥሶ በመግባት በተለምዶ ጸባጫሪ ተግባሩ ቀጥሏል ብሏል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በጻፉት ደብዳቤ የኤርትራ መንግስት ለአማጺዎች ቀጥተኛ ድጋፍ እያደረገ ከመሆኑ በተጨማሪ የኢትዮጵያን ሉዓላዊ ግዛት ጥሶ በመግባት የለየለት የግጭት እንቅስቃሴ ውስጥ ተዘፍቋል ብሏል። ክቡርነቶ ብሎ የሚጀምረው ለኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳሊ መሐመድ የተላከው ደብዳቤ እንደሚያስረዳው
ይህ ጸባጫሪ ተግባር እንዲገታና ነገሮች ወደ ሰላም እንዲያመሩ ያደረግነው ተደጋጋሚ ጥሪ የተከበረ አይደለም ብሏል። የኤርትራ ሰራዊት ወደ ሰሜን ምስራቅ የአገሪቱ ድንበር ጥሶ የመግባት እንቅስቃሴ እንዳለ በመጥቀስ በተጨማሪም በሰሜን ምዕራብ አካባቢ ደግሞ ከአማጺ ኃይሎች ጋር በማበር ከትንኮሳ ወደ ሙሉ ወረራ የሚመስል አስማሚያ እየታየ ነውና ይታረሙ ብሏል። ስለሆነም የኤርትራ መንግስት ሰራዊቱን ሙሉ ለሙሉ ከኢትዮጵያ ህጋዊና ታሪካዊ ድንበር እንዲያስወጣ አሳስቧል። በኢመደበኛ መንገድ ከሚንቀሳቀሱ ታጣቂ ኃይሎች ጋር ከማበር እጁን ይሰብስቡ ብሏል። ደብዳቤው አንድን ታሪካዊ ሁነት አንስቷል። ጦርነትና ግጭት የእነዚህ ሁለት ጎረቤታማ ህዝቦች መገለጫ እንደነበር አስታውሷል። እናም አሁን ከዚህ ተግባር በመቆጠብ አዲስ ምዕራብ እንክፈት የሚል ጥሪ አቅርቧል። ይህን ረዥም ዘመናት የተሻገረ የግጭትና ያለመተማመን ሂደት በንግግርና ድርድር ብሎም በዲፕሎማሲያዊ መንገድ እልባት እንዲበጅለት እንትካ የሚል ጥሪ በደብዳቤው ላይ ተካቷል። በዶክተር ጌዲዮን ጢሞቴዎስ ተፈርሞ የመጣው ደብዳቤ ለዚህ የሉዓላዊነትና የግዛት አንድነት ይከበርልኝ ጥያቄ የሰላምና የንነጋገር ጥሪ ከኤርትራ በኩል በጎ ምላሽ የሚገኝበት ከሆነ በተጨማሪ ጉዳዮች ላይ ለመነጋገርና መፍትሄ ለማበጀት ሙሉ ዝግጁነት እንዳለው ገልጿል። እዚህ ጋር አብሮ የባህር በር ጥያቄም ተነስቷል። በስፋት የተነሳ ያለው ወቅታዊ የባህር በር ጥያቄ በዚሁ ደብዳቤ ላይ ሳይጠቀስ አላለፈም። የኢትዮጵያ መንግስት ማናቸውንም ጉዳዮች በተለይም አሰብ ወደብ ላይ ያለ የባህር በር ጉዳይ ሁለቱን ሀገራት ተጠቃሚነት ባረጋገጠ መንገድ ተነጋግሮ መፍትሄ ለማበጀት ሙሉ ዝግጁነት እንዳለ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ደብዳቤው ላይ አትተዋል። የሚያስተሳስረን ብዙ ህዝቦቻችንም የሚጋሩት እልፍ ነውና በዚህ ሂደት አዲስ የሰላም ምዕራፍ እንክፈት የሚልን ጥሪ በአጽንኦት አቅርቧል። ተስፋ አደርጋለሁም ብሏል። ተስፋው ስለ ደብዳቤው አወንታዊ ቅቡልነት ነው። ይህ ደብዳቤ እናንተ ዘንድ በበጎ እንደሚታይና ለህዝቦቻችን ተስፋን የሚጭር በሆነ ሁኔታ የግጭትና ለመረጋጋትን መንገድ ርቃችሁ የሰላምን መንገድ እንደምትመርጡ ተስፋ እናደርጋለን ብሏል። የኤርትራ መንግስት ምላሽ ይጠበቃል። የሰላምን መንገድ ይመርጣል ወይስ ለአምስት አስርት ዓመታት በተጓዘበት መንገድ ይቀጥላል ወይ የሚለው ቁልፍ ጥያቄ ነው። የኢትዮጵያ መንግስት ግን ከጀመረው በየትኛው አማራጭ ኢትዮጵያን የባህር በር ተጠቃሚ ለማድረግ ከጀመረው መንገድ የሚመለስ አይመስልም። ይህ ደግሞ የሻዕቢያን የዕውር ድንበር እንቅስቃሴን ትኩረት የመበታተን እንቅስቃሴ ተጠባቂ ሲያደርገው፣ በተጨማሪም የኢትዮጵያ ታሪካዊ ጠላቶች አጋጣሚውን የመጠቀም እንቅስቃሴ ውስጥ ሊገቡ እንደሚችሉ የማይታበይ እውነት ነው። በዚህ ሁሉ መሃል ሰላምና ክብር ለሰው ልጆች ሁሉ እንዲሆን የበዙ መሻቶች አሉ። ፍቅር እንዲሰፍን የበረቱ ናፍቆቶች አሉ። አብሮነት እንዲያብብ የሚጣሩ ተማጽኖዎች አሉ። ብሎ የሚያዳምጣቸው ከቁቡ ቆጥሮ መልስ የሚሰጣቸው ይፈልጋሉ። ሰላም ለሀገራችን፣ ሰላም ለአፍሪካ፣ ሰላም ለዓለም፣ ሰላም ለፍጥረታት ሁሉ ይሁን።